ወደ ኋላ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በ25ኛው ቀን በጥብርያዶስ ወንዝ ዳር ለደቀ መዛሙርቱ ተገልጦ ያደረገውን ተአምራት ሰምታችኋል። ደቀ መዛሙርቱ ቤታቸውን ጥለው ንብረታቸውን ጥለው ሁሉ ሀደግነ ወተሎናከ ሁሉንም ነገር እርግፍ አድርገው ጥለው ክርስቶስን ተከትለውበት በነበረበት ጊዜ በዋለበት እየዋሉ ባደረበት እያደሩ ያገኙትን እየበሉ ክርስቶስን ተከትለው በነበረበት ጊዜ ክርስቶስ ሳያስቡ በድንገት ተሰቀለ፣ ሞተ፣ ተነሳ የሚለው በኋላ ነው። ተለያቸው። በዚህ ጊዜ ከ3 ዓመት በላይ ትተውት የነበረውን ስራቸውን ሰዎች ናቸውና መብላት አለባቸው፣ ሰዎች ናቸውና መልበስ አለባቸውና ያንን መሰረታዊ ፍላጎታቸውን ለማሟላት ደግሞ በጊዜ የነበረው የገደል ያረግም ብሎ እያላለው ትልቅ ጦርነቶች በመረጃ ተከታዮቻቸው ይባላል። አለማዊ ሰዎች አጀንዳችን አለ ወደዛ እና ክርስቶስ በስተቀኝ በኩል ጣሉት አላቸው። በስተቀኝ በኩል ሲጥሉት 153 ዓሣ አጠመዱ። መረቡ እስኪሰነጠቅ ድረስ እስኪቀደድ ድረስ ወደ ዳር ስለዋወጡት፣ ነገር ግን ሐዋርያት ደክመው ስለነበረ ርበው ስለነበረ ዓሣውን አውጥተው አደው አወራርደው አዘጋጅተው ጠብሰው ለመብላት አቅም ስላነሳቸው ኢየሱስ ክርስቶስ ከእነሱ ጋር በሚነጋገርበት ጊዜ ዘአስተዳለውዎ ላዕካኑ መንፈሳውያን መላእክት ታዘው ለሐዋርያት ምግብ እንዲያዘጋጁ ተደረገ። ወደ ኢየሱስ ሲመጡ ፍህመ ቅዱሰ የመረተ ፍም ወዓሣ ቅዱሰ የተጠበሰ ዓሣ ወማዕደ ጽዋ የተዘጋጀ ማዕድ አዘጋጀላቸው፣ ሰጣቸው። እርቧቸው ነበር፣ በሉ፣ በልተው ጠገቡ። ከዚህ በኋላ የእነሱን ፍላጎት ካሟላ በኋላ የእነሱን ረሃብ ካስወገደ በኋላ የእሱን ረሃብ ቀጥሎ ነገራቸው። ምዕመናን ይሄ በደንብ እንዲሰሙ እንፈልጋለን፣ እንድታጤኑ እንፈልጋለን። ሐዋርያት እርቧቸው ነበር፣ ቸግሯቸው ነበር፣ ምግብ ችግር ነበረባቸው። የእነሱ ችግር አቃለለ፣ ሆዳቸውን ሞላ፣ ረሃባቸውን አስወገደ። ለመሆኑ ክርስቶስ ይርበዋል ወይ? ይጠማዋል ወይ? ከራበውስ ረሃቡ ምንድን ነው? ከጠማውስ ጥማቱ ምንድን ነው? ከበረደውስ ብርዱ ምንድን ነው ብለን እንድንጠይቅ የሚያደርግ አንድ ትምህርት አስተማረ። ወእምድኅረ መሱ ከበሉ በኋላ እነሱ ወዳቸው ከሞላ ጥያቄያቸው ከተመለሰ በኋላ የእነሱ ጥያቄ ከመለሰ በኋላ ወደ እሱ ጥያቄ መጣ። የእሱ ጥያቄ ምንድን ነው? ጴጥሮስ የዮሐንስ ጴጥሮስ ተወደኛለህ ብሎ ጠየቀ። ምዕመናን አንድ ጸሐፊ ሲጽፍ ስልጣን ፍቅር ከተለየው ጭካኔ ይሆናል ይላል። ኢየሱስ ክርስቶስ ቅዱስ ጴጥሮስን ተወደኛለህ ብሎ 3 ጊዜ ጠየቀው። 3 ጊዜ ሙሉ እንደሚወደው ነገረው። የምትወደኝ ከሆነ በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ። በግ ትልልቆቹ፣ ጠቦት መካከለኞቹ፣ ግልገል ትንንሾቹ በጎች ማለት ነው። የበግ አይነት ወይ ሁሉም አንድ አይነት በጎች ቢሆኑ በጎች አባግ ትልልቆቹ ናቸው። መካከለኛዎቹ ጠቦቶች ወይም ቄብ የሚለው በገጠር ያገዳታላችሁ። ከዛ በታች ያሉት ደግሞ ግልገሎች ይባላሉ። እነዚህ ጠብቅልኝ ብሎ ጌታ ኃላፊነት ሰጠ። በአጭሩ ምዕመናን እግዚአብሔር እንደምትወደው ማረጋገጫው ስለ ፍቅር ብዙ ማውራት አይደለም። ዓለም ስለ ፍቅር ብዙ አዚሟል፣ ብዙ ደክሟል። የብዙ ካሴቶች፣ ብዙ ሲዲዎች በዘፈን ጉዳይ ወጥተዋል። ስለ ፍቅር ያልዘፈነ፣ ያልገጠመ፣ ያልጻፈ፣ ያልተረጎመ፣ ያልተነገረ የለም። የዓለም ላይብረሪዎች ያጣበቡት መጻሕፍት በጠቅላላ ስለ ፍቅር የሚያወሩ ናቸው። ዓለም ስለ ፍቅር ያወራል፣ ፍቅር መኖር አልቻለም። ኢየሱስ ክርስቶስ ግን ፍቅርን ለማብራራት ግጥም አልገጠመም፣ ዜማ አላዜመም፣ መጽሐፍ አልጻፈም፣ ወይም ደግሞ አንጀት የሚበላ ንግግርም አይደለም። የክርስቶስ ፍቅር መገለጫው የተቸነከረ እጅግር፣ በጦር የተወጋ ጎን፣ በጥፊ የተመታ ፊት፣ ሐሞት ኮምጣጤ የመጣ የሻቱ የተደፋበት ራስ ነው። ስለዚህ ክርስቶስ ቅዱስ ጴጥሮስን ተወደኛለሁ ያለው በጎችን ጠብቃለሁ። እንግዲህ 3 አይነት በጎች ናቸው የተጠቀሱ። ትልልቆቹ በጎች፣ መካከለኞቹ በጎች፣ ግልገሎቹ በጎች። ወደ ክርስትና ወደ ትርጉሙ ስናመጣ ምዕመናን ትልልቆቹ እናቶች፣ አባቶች፣ ወጣቶችን፣ ሕፃናትን ጠብቅ ነው። ዛሬ በአጋጣሚ በመካከላችሁ አዲስ አስተዳዳሪ ተሾመውላችኋል። ከዚህ በፊት የነበሩትን አስተዳዳሪ አውቃቸዋለሁ። በግሌ የሚባባ ወዳጅ ናቸው። እናንተ ያልተግባባችሁበትን እዛውና ታውቃላችሁ። የጅምላ ጥንም የጅምላ ፍቅርም የለም ዓለም ላይ። ይሄ ያልሰለጠነ ማህበረሰብ የሚሄድበት ነገር እና እሳቸው ወደ ሌላ ቦታ ሄደው
በሄዱበት ናቸው። ዛሬ አዲስ እረኛ መጥተውላቸዋል። አባ ተክለ ብርሃን ይባላል። ስማቸው አባ ተክለ ብርሃን ይባላሉ። እንግዲህ ቅድም ቅዱስ ጴጥሮስን ተወደኛለህ ወይ ብሎ የጠየቀው እግዚአብሔር ዛሬ እሳቸውን ተወደኛለህ ወይ ብሎ ይጠይቃቸዋል። መልሱ አዎ እወድሃለሁ ሳይሆን በተግባር የሚገለጥ ነው። ብዙ ጊዜ ዓለማዊ ጸሐፊዎች ፍቅር ይብራራል ወይ ብሎ ይጠይቃሉ። ፍቅር አይብራራም፣ አይተነተንም። ፍቅርን የሚያኖረው ማነው? የሚያብራራው በተግባር የሚተረጎመውና አባታችን ስራውን ያቃናለው ከበጎቹ ጋር ያስማማለው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጎቿን ልጆቿን የምታስተምርበት የምታሰማራበት የሥርዓት ቤተክርስቲያን የሕግ ቤተክርስቲያን ቅደም ተከተል የጠበቀች ለበጎቹ ሳርና ውሃ እንደሚቀርበው ሥጋ ወደሙ አቅርባ የምትመግብ በጎቹ ከተኩላ ከቀበሮ እንደሚጠበቁት ከዲያብሎስ ከሰይጣን ጠብቃ የምታኖር በጎቹ ወደ ጉረት ወደ በረት እንደሚገቡት ሁሉ የምእመናን የመጨረሻ በረታቸው ጉሮት ናቸው መንግሥተ ሰማያት። እረኛው ዘንጊዞ በጎቹን ይጠብቃል። መልአከ ብርሃን አናቱ ጀንበሬ እረኛ የሚይዘው በትር ማለት የክርስቶስ መስቀል ነው። እረኛችን ክርስቶስ ነው። በትራችን መስቀል ነው። በጎቹ ማለት ሳርና ውሃችን ሥጋ ወደሙ ነው። ተኩላ ቀበሯችን ዲያብሎስ ነው ብለው በቅኛቸው አማርተዋል። አሁን ጊዜ ስለሌለ ነው። ስለዚህ ምእመናን ከካህናት ጋር ካለቆቹ ከመነኮሳቱ ከጳጳሳቱ ጋር ተግባብተን ተስማምተን ተናበን የመስራት ግዴታ አለን። ጉዟችን ሩቅ ነው። መጨረሻችን መንግሥተ ሰማያት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ተነስታ በሐዲስ አልፋ መንግሥተ ሰማያት መነሻዋ ብሉይ መገስገሻዋ ሐዲስ መዳረሻዋ መንግሥተ ሰማያት ይሆንላል። የክርስቶስ ዋህልትና መሰረቷ መደምደሚያና ጉልላቷ ክርስቶስ ይሆንላል። ለበጎቿ ምን ማድረግ እንዳለባት የምታውቅ ጥንቅቅ ብላ ተሰርታ ያለቀች ቤተክርስቲያን ናትና በዛ ስርዓት መሰረት ወንጌል አንብበናል፣ ምስባክ ሰብከናል። እኔ ስለ ቸኮልኩኝ ቀደማኩኝ እንጂ በኋላ ደግሞ ቅኔ አለ፣ ወረብ አለ፣ ብዙ አቀባበል አለ። አባታችን እንዳቀባበለው አሸናፊ ሆኖ ያሳፍርልን። አቤት